ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንኳን ለጌታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። በስደት ላይ ያላችሁ በአገር ውስጥም ያላችሁ መልካም በዓልን እየተመኘው ጌታችን ኢየሱስ ክርስቶስ የተወለደበትን ቀን መታሰቢያ በመብላት በመጠጣት ብቻ ሳይሆን ጌታ ኢየሱስ እንግዲህ ለኛ መዳን ሲል የመጣበት የተወለደበት በከብቶች በረት ተወልዶ የተገኘበት ዕለት ስለሆነ ለክርስቲያኖች እጅግ በጣም ደስ ብሎኛል። ደስ ይበላችሁ ብያለሁ። እና እንዴት ናችሁ? የበዓል ዝግጅት ሁሉ ሰላም ነው? እግዚአብሔር ይመስገን። እንግዲህ በስደት ላይ ያለን ያው ስራ ላይ እናሳልፋለን። ግን ደግሞ እግዚአብሔር ይመስገን በመገኘቱ በመንፈሱ በርህራሄው ከኛ ጋር ስላለ ደስ ብሎን መታሰቢያውን እናሳልፋለን። በመዝሙር በጸሎት ደስ እያለን እናሳልፋለን ብዬ አስባለሁ። እግዚአብሔር ይመስገን። ያው መብልም ለሆድ ነው፣ ሆድም ለመብል ነው የተፈጠረው። ነገር ግን ዋነኛው ዓላማውና ዋነኛው መታሰብ ያለበት ጌታ ኢየሱስ ክርስቶስ ለምን ተወለደ፣ ስለኔ ሲል እኔን ለማዳን ሲል እንደተወለደ መረዳት አለብን ማለት ነውና እግዚአብሔር እንግዲህ አንድያ ልጁን አሳልፎ እስኪሰጠን ድረስ እንዲሁ ወዶናልና መውደዱን ደግሞ እግዚአብሔር ወደዚች ምድር ኢየሱስ ወደዚች ምድር በማርያም አማካኝነት መወለዱ ለኛ መዳን ስለሆነ ውድ ስጦታችን ውድ የጌታችን የኢየሱስ ክርስቶስ ልደት በዓል ስለሆነ በጣም ደስ ብሎኛል። እኔ ባይዘዊ የገናንና የፋሲካን በዓል በጣም ነው የምወደው። ገናን በጣም ወደዋለሁ። ምክንያቱም አላቅም ማለት የሆነ ውስጤ በጣም ነው ሐሴት የሚያደርገው እና እግዚአብሔር ይመስገን። ጌታ እግዚአብሔር ትናንትናን አሳልፎ ዛሬ ደግሞ አምናም በስደት ላይ ነበርኩኝ። ጌታ ይባረክ እግዚአብሔር ይመስገን። ግን ደስ የሚል ስሜት አለው። ደስ የሚል በቃ ማለት ምናልባት እዛ ያለው ሴርሞኒ ላትካፈሉት ትችላላችሁ፣ በአምልኮ በዝማሬ ቦታ ላትገኙ ትችላላችሁ፣ በቸርች ህብረት ላይ ላትገኙ ትችላላችሁ። ነገር ግን መንፈሱ አለ። በእውነት ነው ምላችሁ ማለት በቃ አለ መንፈሱ። እኔ በጣም በቃ ማለት ሐሴት እያደረኩኝ ነው። ታስባላችሁ እዛ እንዳላችሁ በመንፈስ ትሆናላችሁና ጌታ እግዚአብሔር ይባረክ። መልካም በዓል። በስደትም ያላችሁ በአገር ውስጥም ያላችሁ መልካም በዓል ብያለሁ። እንዴት ነው የበዓል ዝግጅት? እንግዲህ ሽርጉድ እንግዲህ አብሶ እናቶች እንግዲህ በበዓል ሰዓት እንግዲህ ምን ያህል ከባድ እንደሆነ እናውቃለን። ግን ደስ ይላል ልጆቻቸውን ትሪ ስታደርጉ ቤት ምናምን ነገር ሴርሞኒያችሁን ስታስተካክሉ የዕለት ዕለት ደግሞ ቸርች ሄዳችሁ አምልካችሁ ከቸርች አምልኮ በኋላ ደግሞ ቤታችሁ ከጎረቤት ጋር ምናምን ነገር የሚሆነው ነገር በጣም ደስ ይላል። እግዚአብሔር ይመስገን። ያንን ፍቅር ከኛ አይውሰድብን ጌታ ኢየሱስ። እግዚአብሔር አምላክ ደግሞ ለሀገራችን አብቅቶን እንዲህ ባማረ ሁኔታ በእግዚአብሔር ፊት የምናመልክበት የምንዘምርበት የበዓሉን ድባብ የምንካፈልበት እድሜና ጤና ሰጥቶን ለሀገራችን እግዚአብሔር በሰላም ያብቃን እላለሁኝ። የሆነች ጓደኛዬ ነበረችና በጣም ማለት በዓልን ሁላ እዚህ ትሰራለች ምናምን ነገር አትሊስት በቃ ላይክ ኢትዮጵያ እንዳለች አይነት ነገር ታሳልፋለችና እኔ ግን ፈራለሁኝ። ምንም እንደዛ ሴርሞኒ ምናምን አላዘጋጀም። ግን በቃ ደስ ይለኛል ማለት በቃ ያ ያምልኮ መንፈስ እዛ የተካፈልኩት ያ ያምልኮ መንፈስ ትዝ ይለኛል። በዛ መንፈስ ውስጥ ደግሞ እኔም እባረካለሁኝ፣ ዘምራለሁ፣ በጣም ደስተኛ ነው የምሆነውና ይሄ ቪዲዮ የደረሳችሁ ሁላ ላይክ ሰብስክራይብ እያደረጋችሁ እንድትጽናኑ በመንፈስ እንድትበረቱ ደስ እንዲላችሁ በቃ ማለት ስለበላን አይደለም ስለጠጣን አይደለም በቃ የጌታ ኢየሱስ ክርስቶስ ልደት በመሆኑ ብቻ ደስ ሊለን ይገባልና በጣም ደስ ይበላችሁ። ነገ ደግሞ በድል ወደ ሀገራችን ገብተን ከክርስቲያኖች ጋር በህብረት የምናከብር ይሆናልና እግዚአብሔር እዛው እስከምንደርስ ድረስ ሀገራችን እስከምንገባ ድረስ ባለንበት ሰላማችን ብዝት ብሎ ጤናችሁ ተጠብቆ አይምሯችሁ ተጠብቆ ባላችሁበት እግዚአብሔር ጠብቋችሁ
ደስተኛ እንድትሆኑ እመኝላችኋለሁና አይዟችሁ፣ አይክፋችሁ። ይከፋል በእርግጥ ማለት ከቤተሰብ ተለይታችሁ ልጆች ያላችሁ ከልጆች ከትዳራችሁ ተለይታችሁ በዓልን ስታሳልፉ በጣም ነው የሚከብደው። ነገር ግን ደግሞ እግዚአብሔር ይመስገን ልጆቻችሁ በደስታ ካሉ፣ ቤተሰብ በደስታ ካሉ፣ ሀዘን ያልተሰማ ከሆነ ያንን ትልቅ ደስታ ሊሆን ይገባል ማለት ነው እና ትልቅ ልትደሰቱ የሚገባው ነገር እናንተም እዚህ ሰላም እዛም ባሉት ላይ ሰላም ከሆነ ደስተኛ ሁኑ። በጣም ተደሰቱ። እግዚአብሔር ከናላቅም ትላንት ቪዲዮ እንኳን መቅረጽ አቅቶኝ በጣም አሞኝ ነበረ። ሰሞኑን ነግሬያችኋለሁ። ስራ ቢዚ ነበርኩኝ። በጣም ጫና ነበር ስራ። ከዛም የተነሳ ነው መሰለኝ በጣም አሞኝ ነበረ። አይደለም ቪዲዮ ለመስራት ራሴን በጣም መንቀሳቀስ ሁላ አቅቶኝ ነበር። ግን ያው እንደዛም ሆነችሁ ትሰራላችሁ። ግን በቃ በጣም በሻሹላ አስሬ ምናምን 2 ሻሽ ምናምን አስሬ ምናምን በቃ አልኳችሁ ይሄ እንዲህ ሊፈርስ ማለት ነውና ግን እግዚአብሔር ይመስገን በጣም በቃ ማታ ደስ የሚል ጊዜ ነበረ። ጸሎት ላይ በህብረት ነበርን እስከ 6 ሰዓት ምናምን ጸሎት ላይ ነበርንና ደስ ይል ነበረ። እግዚአብሔር ይመስገን። ዛሬ ደግሞ በቃ ይሄው አልኳችሁ በዋዜማው ፍትት ብዬ ደም ቪዲዮ አልሰራም። በቃ ውስጤ እንዲህ ሀሴት ከተደረገ ምንም ነገር ማለት በቃ ከስልክ እንደውም የሆነ ወጣ ብዬ ነበርና በጣም አሞኝ ነበርና እግዚአብሔር ይመስገን። ዛሬ ግን በዋዜማው እንዲህ ደስተኛ ሆኜ በቃ እግዚአብሔር አምላክ አምናም ነበርን ዘንድሮም ደግሞ እግዚአብሔር አሻግሮን። ምክንያቱም አልሞትንም። የሞቱ ብዙ አሉ፣ በብዙ ነገር ውስጥ የገቡ ብዙ አሉ። እኛ ግን ሳንሞት በህይወት ኖረን ይህንን አመት ስላየን ብቻ እግዚአብሔርን አምላክ እጅግ አድርገን እናመሰግናለን። ክብሩን እሱ ይውሰድ። በነገር ሁሉ እግዚአብሔር መከናወንን ይስጠን። እግዚአብሔር አምላክ ባላችሁበት ጤናችሁን ሙሉ ሆኖ ደስታችሁ ሙሉ ሆኖ በረከታችሁ በኢየሱስ ስም የተጠበቀ እንዲሆን መልካም ምኞቴን እገልጣለሁ። መልካም በዓል ባያላችሁበት፣ በስደትም ቤትም ያላችሁ መልካም በዓል ብያለሁኝ። ሰላማችሁ ብዝት ይበል እና ደግሞ እስቲ እናንተ በዓልን እንዴት ነው በመዳም ቤት የምታከብሩት? ኮሜንት ላይ አስቀምጡልኝ። እኔ ያው ምንም ነገር አላደርግም በእርግጥ ማለት ነው። ጓደኛዬ ዝም ብለሽ በድፍረት ምናምን ነገር አድርጊ ትለኛለች። ግን እኔ ድፍረቱ የለኝም። እንደዛ አይነት ነገር ድፍረቱ የለኝም። አይደለም ለበዓል ብዬ ልሰራ ቀርቶ ለራሴ እንኳን የምፈልገውን ነገር አልሰራም፣ እውነት ለመናገር ማለት ነው። እነሱ የሰራሁትን ነገር ከተመቸኝ እበላለሁ፣ ካልተመቸኝ ያገኘሁትን ነገር እበላለሁ፣ እንዳልራብ ብቻ ማለት ነው። እና እግዚአብሔር ይመስገን። ግን ጌታ ከኔ ጋር አለ። እግዚአብሔር አምላክ ሰላማችሁ ብዝት ብዝት ስት ይበል። በያላችሁበት ሰላማችሁ ይብዛልኝ። መልካም በዓል፣ ደስተኛ እንድትሆኑ ምኞቴ ነው። ላይክ ሰብስክራይብ አድርጉልኝ። ወዳችኋለሁ። ተባረኩ። ጌታ ይባርካችሁ።